አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ከአይሻ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አማን ናችሁ ወይ? በያላችሁበት በምትሄዱበት በምትቆሙበት አላህ ሱብሃነሁ ወተዓላ ይጠብቃችሁ እያልኩኝ ማለት ነው። እና ኢንሻአላህ እስቲ በዱአችሁ ተጎን ይሆኑልኝ። ኢንሻአላህ ትንሽ እንትን ብሎኛልና ሆዴ የሆነ በቃ ሱብሃንአላህ ብቻ ዱአ አድርጉልኝ። ዱአ ነው ፈልገው ባየብ በመቀጠል ደግሞ ምንድነው ዛሬ ያው ያልታደለች በርበሬ በየሰዓቱ አሳያችኋለሁና አሳያችሁ ብዬ ነው። ሰብስክራይብ ባካችሁን አድርጉ። ወላሂ እስቲ ተሰታሃያው እና ተሰላሳው አውጡን ማለት ነው። የምሬ ነው የምላችሁ። በስንት ዘመኑ መልከው ሁላ ላይክም የለም ሰብስክራይብም የለም ኮሜንትም ሁለት ሶስት እህቶች ናቸው። ጀዛኩሙላሁ ኸይር። እስቲ አበረታቱን። ባላ ስራ የሚሰራ ሰው ዛሬ ጊዜ አይፈልግም እኮ የሚጨፍር ሰው ነውና ለስራ የስራ ሰው አይፈልግም። ወላሂ አልዓዚም ለሽ ማድሪ ተኔ ጀምሮ ነው። በማንም አላጣብቅም። እኔ ራሴ ዋናይቱን እኔ ማለት ነው። ዛሬ ምንድነው ያልታደለች በርበሬ በየጊዜው ላሳያችሁ ብዬ ነው። ያው በማዴም ጓሮ የተዘራች በርበሬ ተቦቃየዋ ስትዘራ ጀምሬ አንዷን እያሳየኋችሁ ነው እየሄድኩ ያለሁት። ዛሬ ይኸው ተተክሎ ተዘርቶ ፍሬው ተገዝቶ ተዘርቶ በቅሎ መኪና ማቆሚያ ላይ ከዛ ደግሞ ውሃ በየጊዜው በጃልሆን እየቀዳሁ እያጠጣሁ በእንትን የመዝራዕ ውሃ ተሽንት ቤት እየቀዳሁኝ ታጠጣ ቃሪያው ደረሰ። ቃሪያው ደርሶ ደግሞ አልሐምዱሊላህ ቀላች። ሩዝ የምታክል ቃሪያ ማለት ነው። ይኸው ቀልታ ዛሬ የቀላችዋን ማለት ነው። ይኸው ደርስሚያታለሁ። ደርሰማ ይባላል በሀገራችን አይደል? እሱ በዝንጅብል በቀይ ሽንኩርት እና በነጭ ሽንኩርት እንደዛ አድርጌ ደርስሚያታለሁ። ትናንት ነው እንዲያረኳት ዝንጅብል ምናምን ተበቀለ አምጥቼ ከዛ አልሐምዱሊላህ ዛሬ ነው ውጭ ወጣኋት። ትናንት በስቲያ አስሩ ላይ ነው እንትን ያልኳት፣ ግን ትናንትና ሳላሰጣት ነው ዝም ብዬ አፍኔያት ባልኩት። እሱ ደግሞ ቃሪያ በርበሬው በደንብ እንዲቀላ ብዬ ቃይ እንደሆን ብዬ ነው እንትን ያልኩት። ይኸው ዛሬ በማዴም ጓሮ በማዴም ቃዬ በማዴም ቤት በርበሬ ዘርቼ ይኸው ለእንትን አደረስኩኝ ማለት ነው። ወጡ ሊበላ ነው ወይንስ ደግሞ ዱቅ ልንሰራ ነው ወይንስ ደግሞ አዋዜ ነው የሚባለው? በእኛ በክፍለ ሀገር ድቁስ ነው የሚባለው። ድቁስ ልንሰራ ነው ማለት ነው። አዋዜ እንግዲህ በነቃው ሀገር ነው። በእኛ ሀገር እንኳን ድቁስ ብለን ነው የምናውቀው ማለት ነው። እና በመቀጠል ላይክ፣ ሼር፣ ሳብስክራይብ፣ ኮሜንት ጻፉልን፣ አበረታቱን። ወላሂ በዛኛውም ያኛው ፊት ስፌት እየሰፋ ያሳየውባችሁ ዩቲዩብ ወላሂ ላዚ 1200 ሰው ብቻ ሆኖ ቀርቷል ማለት ነው። እሱም ደግሞ ሰዓት ምናምን የሚቆጥር ነገር የሚከፍል አይደለም። የሚከፍል ሳይሆን ስልኬን ስገዛ አብሮት የህንዲ ነገር ነው የከፈተው፣ በዛው ነው እንትን ያለው ማለት ነው። ሊሰራ አይደለም የተከፈተው ዩቲዩብ ራሱ ማለት ነው። ይሄንን ነበር እንዲከፍል ተብሎ የተባለው። ሰዓቱ ይኸው መቼን ጀምር ይላለሁ። ስንት ቪዲዮ ለቀኩኝ? 10 ነው 12 ሰዓት ብቻ ነው የቆጠረው እንጂ ምንም ተዛ በላይ የለም። ማንም ተመልካችም የለኝም። ያው ኮሜንት የሚጽፍ ሰብስክራይብ የሚያደርግም የለም። ያው ጊዜው የሚወደው ምንድነው ጨፋሪን ከላይ ተጣላ ተፋጨ ተጋጨ የሚለው ነው። ተነዚህ ያንንም እያስገባን መስራቱ ጠፍቶን ሳይሆን ግን የሰው ትካር መግባት ጥሩ አይደለም። አኺራውን ዱንያውን ማሳጣት ነው። ለገንዘብ ተብሎ ወይንም ለሰብስክራይብ ወይንም ለፈለው ተብሎ የሚደረገው ነገር ወላሂ ነገር አኺራ ያሳጣል ብዬ ስለማስብ ነው። ያው ተሸሪዓው የወጣ ነገር ባይሆን ብዬ ነው። እና ቃጤ ባጤ ለማለት ያልፈለግኩበት ምክንያት በስራና ደግሞ ጥሩ ነገሮችን ጠቃሚ ናቸው ባልነው ነገር ኢንሻአላህ ብቅ እንላለን። ይሄ ለሁላችንም አዲስ አይደለም፣ ግን የትም ቦታ ብንሆን ታውቀድም ተናግሬያለሁ። የትኛውንም እናደርጋለን ካል አላህን ተገድፈን ምንም እንደማያቅተን ብዬ ነው። ፊቱንም ይኸው በርበሬው ተቡቀተ ፍሬውና አምጥቼ ተበጋ ለመኪና ማቆሚያ ዘራሁት። ምንም አይነት ኬሚካል ሳይኖረው እኔ በእኔ ልፋት ሳር እየቆማ መቆየት አልኩበት። ውሃ እያጠጣሁ ተቀኑ ስንት ጊዜ ቃሪ ደረሰ። ተቃሪው ደግሞ አልሐምዱሊላህ ይኸው በርበሬው ድርሰማው ደረሰ ማለት ነው። እና እህት ወንድሞቼ ኢንሻአላህ አበረታቱ። ጨፋሪና እንትን በይን አንምረጥ። እኔ ተራሲው ጀምሮ ማለት ነው። እኔ ራሴ አሁን ወላሂ ላዚም የሀሩን ሚዲያ አንድ ጊዜ ምንድን ተብሎ ነው ቅራአት ውድድር የሚል በነገራችን ላይ ሸበካ ላይ ሆኖ ነው ኢትዮጵያ ላይ ሁለተኛ ዙር ቅራአት ውድድር ሲወዳደሩ ወላሂ ቆይ ቅራአቱ ተቀርቶ ጊዜው ታለፈ በኋላ ሳየው
እኔ ራሴን እንዴት ታዘብኩት? የምሬ ነው የምላችሁ። እንዴት ተዲን ቦታ ርቀናል ወይም ያለ ነው። ዛሬ ጊዜ ሁላችንም የምናስበው ብር የሚያመጣ ብርም ሆኗል። ዘመዱ እናትም አባቱም እህቱም ወንድሙም እሱ ሆኗል። ወላሂ ለአዚም አላህ ይድረስልን። የልብ ሙሀባ አላህ ይወፍቀን። ጠንካሮችን የምናበረታላ ያድርገን። ተራሴው ነው ከሌ ብዬ ተመሄዱ በፊት ተራሴው ነው እንትኑን እና አላህ ይድረስልን። በርበሬን ደግሞ ይኸው ቃሪያውንም ጠርቻችኋለሁ። ይሄን እንትኑን ብቻ ሳይሆን ቃሪያውም ራሱ አለ። ያው ቀይ ቀዩ ተለቅሞ ነው ይሄ እንደዚህ የተደረገው እንጂ ቃሪያውም አለ። ቃሪያውንም ኑ ተጋብዛችኋል። ማሳየቱ ብቻ ሳይሆን ለመግቡም ተጠርታችኋል። በርበሬ ቃሪያ ምናምን የምትወዱ ወይ ዱዱቅ ወይ ድቁስ ወይ አዋዜ ወይንም ዱዱቅ የሚባለውን ደግሞ ኢንሻአላህ ሰርተን እናቀምሳችኋለን። በደምብ አድርገን ቀመመን ማለት ነው። መስ የምትፈልጉ አህላንም ሰህለን ብለናል። ጁዳ ዙሪያዎች ጠርተናችኋል ማለት ነው። በሌላ ያላችሁ ደግሞ በአውሮፕላን እንልክላችኋለን አይደል? ኢንሻአላህ በሉ እንግዲህ አበረታቱን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ጻፉልን። አበረታቱን። የምሬ ነው የምላችሁ። አበረታቱን። ሞራል የሚኖረውም የሆነ ነገር ሰራለሁ ብለን ስናስብ ሞራል የሚሆነ ነው ዙሪያውን ተመልካች ሲኖረን እንጂ ብቻ አንድ እጅ ቢያጨበጭብ ማፊ ፈይዳ ጥቅም የለውም ማለት ነው። ይኸው በማደም ቤት እነሱ ቤት ማሻአላህ ጀዛሁም አላሁ ኸይረን ማገሰሩ ቀያቸውን ስንቆፍርባቸው ይኸው እንደዛ አድርገነዋል። እና ደግሞ ባለ ኢቃማ የምታሰሩ ሰው ለኛም ዱአ አድርጉልን። ወላሂ አልዓዚም እኛ ብሩ ዜሮ ነን እና ብሩ አተነዋልና ኢንሻአላህ አላህ ሱብሃነሁ ወተዓላ እሱ የማይጨክነው ጌታ እሱ አይጨክንብንና ኢንሻአላህ በዱአችሁ እንዳረሱን። ወላሂ ወዴን ባስ ብሎኛል። የምሬ ነው የምላችሁ። ብር እጄ ላይ ስለሌለ ያው ፓስፖርት ምናምን ሳሳዲስ ኑሬ አሰራለሁ ብዬ ግን አሁን እንትን አዋሽ ሲወጣ እጄ ላይ ዜሮ ብር ሆንኩ ማለት ነው። ዜሮ ብር ሲሆን ያው ሁሉም ብር ነው። እኔ ደግሞ 12 አመት ነው። 12 አመት ውስጥ በሁለት ወሬ ነው ሰዎቹ መክተብ ነው ሰሪሽ ብለው ሌላ ሱቅ ደጃፍ አጥለውኝ ወርውረውኝ የሄዱት እንኳን ኢቃማ ምናምን እና ያው ፓስፖርት ምናምን ግን ኮፒው ስላለኝ ሁሌም እያሳደስኩኝ ያው በ10 አመት ውስጥ 3 ጊዜ ነው እንደዛ አሳድሼዋለሁኝ። አመቱ ሳያልቅ ግን አላህ ሱብሃነሁ ወተዓላ ፈቅዶ እኔም እንዳሰራ እናት አባቶቼን ሂጄ በህይወት እያለን ሁላችንም እና ለእደም እነሱ አላውቅም እናት አባቶቼ ሂጄ እንዳያቸው ተጠቃሎ ለመሄድ ደግሞ ያሰብ ወይት እኛ ያለንበት ወይት እንትን ሀሳባችን አልተሳካም ማለት ነው። ኢንሻአላህ ሀሳባችን አላህ ያሳካልንና በዱአችሁ እንዳትረሱኝ። እኔም በዱአዬ ተጎንችሁ ነኝ። በሌላ ቀን ባይኖረኝ በዱአ ሁልጊዜም ወላሂ አልዓዚም ለኔ ብቻ አይደለም ዱአ ማደርገው ዙሪያ ያላለው ዱአ ለሚፈልገው በሙሉ ነው። እና ውደት ወንድሞቼ በዱአችሁ እንዳረሱኝ አበረታቱኝ። ደሞችን የመሰለ በርበሬ አይታችሁ ይኸው በዝንጅብል በነጭ ሽንኩርት በቀይ ሽንኩርት ነው የተደረሰመው። ለይህማ ላይክ ያስፈልገዋል በነገራችን ላይ እና በዱአችሁ እንዳረሱ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ጻፉልን አስተያየታችሁን ማለት ነው። አበረታቱን። እንደው ዝም ብለን እዛችሁ ቦታ ላይ ብቻ ጉልት ብለን ብሎ ዝም ብሎ ማለት ማፊ ፋይዳ እና ይሄን ይመስላል። አይታ ራሱ የለውም እኮ ወላሂ 30 ሰው ነው እንደዚህ ነው ሰብስክራይብ ያደረገኝ 34 ሰው መሰለኝ። ከዛ በላይ ምንም ነገር የለውም። ላይክ ከተባለ አንድ ቪዲዮ ወላሂ አንድም ላይክ አላገኘም። ማለሽ በውቃዬ ነው ያለሁትና በስተጀርባዬ በስተኋላዬ መኪና ድምጽ እየሰማሁ ስለዛ ነው። ኢንሻአላህ ለዚች ቪዲዮ ላይክ እና ኮሜንት ያስፈልጋታል ማለት ነው። እንዴስ ሙያ ሲነጥር በአረብ ሀገር እንኳን እንደዚህ ያለ እንትን ስናመጣ ማለት ነው መላ ስናመጣ በእኛ በአገራችን ላይ ብቻ አይደለም እኮ ሙያ እንዴ እናት አባታችን አስተምረውን ነው ያሳደጉንና ሙያ ታምኑ ተማሩ ከኛ እንግዲህ እንጥር ምንድን ነው የሚባለው በሀገራችን ቋንቋ ራሱ ተፋብኝና ዱአችሁን ደግሞ እንዳረሱ ኢማን ነው። አላህ ርዝቀል ሐላል ርዝቆኝ የኢቃማ ባለቤት እንዲሆን እናትና አባቶችን ባይኔ እንዳያቸው እህት ወንድሞችን ሳይለዩኝ ሳልለያቸው አላህን ባይኔ እንዳስተያየ በዱአችሁ እንዳትረሱኝ። ኢንሻአላህ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወጋ በዛሁባችሁ። ጠይብ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ጻፉ። ጠይብ አበረታቱም ማለት ነው። ይሄን የመሰለ በርበሬ ተብሎ ደግሞ